ተጀምሮ እስከሚያልቅ እኔ በቃ በሚደብር ሙድ ውስጥ ነው ያሳለፍኩት። ገባ? በሚደብር ሙድ ውስጥ ስልህ በእንደዚህ አይነት ሁኔታ ውስጥ ሆኜ እንደዚህ አይነት ሀስሎችን ማሳለፍ አይገባኝም። ኦልሬዲ ጨረስኩት ጊዜ ተጀምሮ እስከሚያልቅ ድረስ። ገባ? ከመጀመሪያ ወር እስከ መጨረሻ ወሬ ይኸው አሁን ፋሚሊ ጋር የምሄደው ለማለት ነው። ስለዚህ በእንደዚህ አይነት መልኩ ይሄንን ታይም ካሳለፍኩኝ ነገ ሰላም ይሆናል ብሎ ማሰብ ይሄ ሞኝነት ነው። ገባ? በእንደዚህ አይነት ሁኔታ ውስጥ ሰላም ለማውረድ በብዙ መንገድ ጥረን ሞክረን ካልተሳካ በቃ ዘላለም የሚሳካ ታሪክ አይደለም። ማብቃትና ማብቃት ነው ያለበት። ሜቢ አንተ ነገ ልትጎጂ ወይም ልትሰበር ይችላልሽ። በእንደዚህ አይነት ሁኔታ ውስጥ ሆኜ ያልተሰበርኩኝ ነገ መቼም ልሰበር አልችልም። ገባ? ስለዚህ በብዙ መንገድ ልታስብልኝ ይችላሉ። ለእኔ ጥሩና አስፈላጊ ትክክል የሆነ ውሳኔ ስለሆነ ነው። ይፋ አንታቸረዳ ካለብሽም ትሄጃለሽ። ግን እሱ ፈርሙ ከሱ ጋር ተለያይተሽ እሱ መጥሪያ ሰተሽ ምናምን አለ ቤተሰቦች ለሚሄድ ያለብሽ ጀመር ስላለበት እኮ ነው። ደግሞ አንተ ዛሬ ነው እንዲ ትላንትና እኮ ከሄርሜላ ጋር ያለው ነገር ጥሩ አይደለም፣ እናስቁማቸው፣ ሁለቱም ትዳራቸው ውስጥ ይግቡ ይመለሱ እያልኩ ስንት ተናግሬያለሁ፣ ብዙ ጊዜ ተናግሬያለሁ እኮ። ግን ያውላ ነገር ስናገር አንድ ሰው ጓደኞቹም ጨምሮ አንድ ሰው መጥቶ ዛሬ አብርሃም ከሄርሜላ ጋር ያለህ ነገር ልክ አይደለም በቃ አቁም ያለው አንድ ሰው ይላል። ግን ዛሬ ይህን ውሳኔ ስትወስን ሁላችሁም እያመጣችሁ ልክ አይደለም ምናምን አበቷት። በቃ አንተ ትዳሩ መፈታቱ ልክ ነው እያልክ ነው? ይኸውልህ ለነገሮች ገደብ አላቸው ብሩኬ፣ በጣም ብዙ ገደብ አላቸው። እናንተም እንደዚህ አይነት ነገር ሲያደርግ በርታ ከማለት ውጭ አንድም ልታስቆማችሁት የሞከራችሁት ነገር የለም። ትላንትና ደግሞ ይኸውልህ ተው፣ እሱን ተው። ትላንትና ደግሞ ብዙ ነገር ልታወሩ ሞክራችኋል። እኔ ብዙ ወንድሜን ለመውቀስ ሞክራችኋል። ገባ? እናንተ ነገሮችን በቃ በብዙ መንገድ ሞክራችሁ አልተሳካላችሁም። አይ ነው። ነገር ግን እሱ መቶ ሊሳካለት ሲል ወደ ውጭ ሀገር ይዛችሁ ትሄዳችኋል። ስለዚህ ሜቢ እናንተ ስላልተሳካላችሁ በንዴትም እሱን ልትናገሩት አይገባም። በቃ አልቻላችሁም ነው። ካልቻላችሁ ካልሆነ አልሆነም ነው እንዴ። ለምን እናንተ ያጠፋችሁትን ጥፋት ሰው ላይ ለመቀሰር ትሞክራላችሁ? ይሄ ትክክል ነገር አይደለም። ስለዚህ እኔ አሁን የመጣሁት አንድ ሁለት ለመባባል ለክርክር አይደለም። እኔ በቃ ፈርሙልኝ በሰላም ህይወቴን እንድቀጥልና እሱ የሚፈለገውን ነገር እንዲያደርግ ነው። ይሄማ ሄድማ ሄዳለሁ እኮ፣ ነገር ግን ፈርሙልኝ ሄድ ነው ለእኔ ጥሩ የሚሆነው። ገባ? እንደዚህ አይነት ትዳር ሲጀመር በጣም ተረጋግቼ በብዙ መንገድ አስቤበት አሁን ወሰን ነው እንጂ እኛ ቀጥሎም የሆነ ሰዓት ላይ ማብቃቱ አይቀርም። ምክንያቱም እሱ ፈጣሪ ነው የሚያውቀው። ትክክል ላይ ምን አለ መሰለህ ኬፋ፣ የምትወስነው ራስህ ነው። ትዳር ውስጥ ያለ ሰው ምን አለ መሰለህ ኬፋ፣ ዛሬ ላይ አሁን ኦኬ እሺ ብዬ ነገሮችን አልፈርምም አለኝ አይደል? ሄድኩኝ፣ የሆነ ታይም ሰላም ተፈጠረ። ከዛ ደግሞ ድጋሚ ሌላ ነገር እንደማይፈጠር በምን እርግጠኛ ነኝ? ይሄ ነገር እየተደጋገመ ያለ ነገር ነው። አንተ ስላወራው አይደለም፣ በጣም ትልልቅ ሰዎች መካከል ቁጭ ብለን ያወራን ሰዎች ነን እኛ። ገባ ይፋ? ስለዚህ ነገ ድጋሚ ይህን ነገር እንደማይፈጠር ከኔ ጋር በጣላ ቁጥር እኮ ሮጦ የሚሄደው ሌላ ሰው ጋር ነው፣ ሌላ ሴት ነው ይዞ ጎትቶ የሚመጣው። ስለዚህ ለምንድን ነው እኔ እንደዚህ የምሆነው? እኔ ክብር የለኝም እንዴ? እኔ ትዳሬን ስላከበርኩኝ እኔ ቤት ስላልኩኝ ነው አይደለም። ስለዚህ እኔ እንደዚህ አይነት ነገር ስላደረኩኝ እኔ የሚገባኝ ከሆነ እሱ እንደፈለገ እንዲሆን እኔም የራሴን ህይወት እንድኖር ይፈርምልኝ። አለቀ። ግን እንዳሳልፍን አይደለም ጓደኞቹም እሱም የሚያስበው እንደዛ አይደለም የሚያስበው። ይፋ በጣም ይቅርታ እየተሟገጥኩ ስላለሁኝ በጣም ይቅርታ። ምክንያቱም እኔ ከልቤ ስለወሰንኩበት ነው ይህንን ውሳኔ እንደዚህ ሽንጤን ገትሬ ለመከራከር እንትን ያልኩትኝ እና እችን ነገር ላይ ብቻ ፈርምልኝ። ወደ ከቤተሰብ ከእግዚአብሔር በታች ልንገርህ አንድ ነገር አለ። ከእግዚአብሔር በታች እዚች ምድር ላይ የበላይ ህግ ነው። ወደ ህግ እንሄዳለን። አለቀ። ለዛ ነው መጥሪያውን ያመጣውልን። እሱንም እዛ እንዳንደርስ በቀላሉ አንብቦ ተረድቶት ይፈርም። ግን ፍቹ መሆን መቻልበት ልጅ እኮ ነው ለትዳሩ ሲል። እሷም እንደዛው ትዳር ቀላል ነው እንዲ ዛሬ ላይ ተጋጩና በኩል ምንም የለፋበት ነገር እስከሆነ የለፋበትን ነገር ታከብረዋለህ እንጂ አታቀለውም። ይፋ ታከብረዋለህ እንጂ አታቀለውም። ነገር ግን ይሄ ብዙ ነገር ያያችሁበት ፍቅራችሁ በአደባባይ ዝም ብላችሁ ከንቱ አታርጉ። ሰው ራሱ ምን ይላችኋል? በእናንተ እኮ ብዙ ሰው የተለወጠ ነው። ብዙ ሰው ፍቅረኛ ያዘ ራሱ በእናንተ ምክንያት ብዙ
ምሳሌ እየሆናችሁ እናንተ በዚህ ልክ ደግሞ ስትወርዱ ደስ አይልም ለሚያያችሁ ሰው ራሱ። ስለዚህ እኔ እየተጎዳሁ መቀጠል በድብብቆች ነገሮችን እንድንቀጥል ነው የምንፈልገው ማለት ነው። እኔ እኮ አሁን ፈርምልሽ እኔ ብቻ መጎዳ አድርገሽ ነው እያወራሽ ያለሽ። እግዚአብሔር አለ ሁለታችን የምንጎዳው እንጂ እኔ ብቻ አይደለም የምንጎዳው። በእንደዚህ አይነት ሁኔታ ውስጥ ሆኜ ያልተጎዳው እኔ መቼም ልጎዳ አልችልም። ፈጣሪ ስላለኝ ሰው ነሽ አይደለ? እግዚአብሔርን የያዘ ሰው ሲጎዳ ይቻል አቅም እኔ እና እኛ ሴጣን እንያዝ ነው አላልኩም። በቃ እንደፈለግክ ተርጉመው እሱን እንደተመቸክ መተርጎም ትችላለህ። ነገር ግን እኔ በእንደዚህ አይነት ሁኔታ ውስጥ ሆኜ ምን አይነት ስሜት ኧረ በስመ አብ መቼም አልጎዳም። ነገ ምናምን ትጎጃለሽ እና አትፈርሚም። ልጎዳ እሺ ብጎዳ ይሻለኛል። እኔ ሪስኩን ወስጄ ብጎዳ ይሻለኛል። በእንደዚህ አይነት ሁኔታ ውስጥ እንደዚህ እየሆንኩኝ ከምቀጥል ልጎዳ። አንተ እግዚአብሔርን የሚያስክ ሴጣንን የሚያስክ ይቅርታ አድርጉልኝ፣ ግን በቃ ብጎዳ ይሻለኛል። እኔ ራሴ ሪስኩን ወስጄ ልጎዳ። በቃ እኛም ከጎኗ ለባቡሻ ይህ ምንም ቀባቀን ወደወይ ተካክልፍ ተነሳ የምንወስነው ውሳኔ አይደለም። ትልቅ እኮ በደንብ አስባበታለች እኮ እንደ ሴት ይኸውልህ፣ በጣም ጠንካራ ሴት ናት። ባይዘው የሮጣ እንደ ሌሎች ሴቶች ብትሆን ኖሮ በፊት ነበር ጥላው የምትመጣው ኖሮ። ግን እሷ ጠንካራ ስለሆነች እና ብስል ስለሆነች ነው እስከዛሬ ድረስ ቁጭ በላይ አስባበት። እንዲህ አንተ ረጡ ብቻ ብዙ ነገር እኮ ነው የሞከረችው። እኛ ራሱ እየገፋፋናት ሂጂ ዛሬም ነገም፣ ባለፈው ራሱ ስንት ነገር ሞከር ልናስታርቃቸው። ኢቭን እሱ ባጠፋው ጥፋት እሷ ይቅርታ እየጠየቀች እኮ ነው። አንድ ላይ ነው ያሉት። በቃ እኔ ከዚህ በኋላ የእሷንም ውሳኔ ላስቀይራት አልፈልግም እኮ። እሺ እሷ ፋሚሊ የእሷን ውሳኔ ደግፌ ከእሷ ጋር ነው ላፉሻዬ። እኔ ስመኝ እሷ ፋሚሊ ዋጋ ቴሌ ግን አያስፈልግም ፍቹ በቃ እኮ በቃ ያለችው ነገር ይገባናል አለባት፣ ያለችበት ሁኔታ ይገባናል። ግን ፋሚሊ ዋጋ ትሄድ ፋሚሊ ለመሄድ እፈልጋለሁ ካለች ሰው ግን ይሄ ግን የፍቺ ወረቀት አያስፈልግም። ሲጀመር ተለያይተን ከዛ ምንድን ነው ሌላ ህይወት ነው የምታስቢው? ምንድን ነው ፕላንሽ? ህይወት ይቀጥላል። እግዚአብሔር ነው የሚያውቀው እሱ እኮ አይደለም። ነገርሽን ምንም አያሳስብሽ፣ ምንም አያስጨንቅሽም። እንግዲህ እኔ ስለ ነገ እግዚአብሔር ይጨነቅበት በቃ። ዛሬ ያላስተካከልሽው ነገርሽን እኮ መቼ ልታስተካክያችን? ነገን እሺ አንተ እኮ ከዚህ በፊት ስለ ነገ አታስብም ወይ ብለህ ስል ዛሬ ልኑር እንጂ ስለ ነገ ፈጣሪ ያውቃል ብለህ አልፈዋል። ስለዚህ ለእኔም ፈጣሪ ያውቅልኛል። ገባ? አንተ ፈጣሪ ስለሚያውቀው ለእኔም ነገ ፈጣሪ እኔ እንደዚህ የበቀጫታ ምናምን ያላቅም ታውቀኛለህ። ማወቅ ያለባችሁ ነገር ይሄ ነገር ቢቆይ ራሱ ዛሬ ይቅርታ አረግንላችሁ ምናምን ነገር በቃ ሰላም ወረደ። ይህንን ሀሳብም ተው ነው። ነገ ላይ መፍረሱ እኮ ምንም ሻ እንደዛ ይባልበት ይህ ነገር እኮ ግልጽ የሆነ ነው። ማንም ሰው አይደለም እኛ እኮ ህዝብ ራሱ መጀመሪያ የነገ እንዲህ ለአንተ እኮ የሚያይ ሰው ራሱ አይደለም እኛ እዚህ ውስጥ ላይ ያለ ነው አይደለንም። የሚያይ ሰው ራሱ መፍረድ ይችላል። ይሄ እንዲህ እንዴት ነው ትዳር ውስጥ ያለ ሰው ሌላ ሴት ይዞ እየመጣ የሚንዘላዘሉ? የትኛው ትዳር ላይ ነው እንደዚህ የሚንዘላዘሉ? አሁን እኮ እሱ ማለት ነው ያለ እሱንም በስነ ስርዓት እናወራዋለን። ሩታን ከባድ ነው ይፋ ቃል በጣም ከባድ ነገር ነው። እኔ እና እሱ ስንት ጊዜ ነው ቃል የተገባባ ነው። አንድ ሁለት ብለህ ራሱ ላስቆጥርህ እችላለሁ እኮ። ዛሬ አላደርገውም፣ ከዛ ነገ ይደረጋል፣ ከዛ በኋላ ከነገ ወዲያ ይደገማል፣ ከነገ ወዲያ ነገስ እንደማይደገም በምንጠኛ ያሳለፍናቸው መልካም ጊዜያቶች እንኳን አይዞሽ እንዲሩታ በዚህ ልክ እንዴት ትቸክኛለሽ? የፈለገ እኔ ላጠፋ ይችላል፣ የፈለገ ብዙ ነገር ልትደር ይችላል። እኔ ግን አንድም ቀን ፍቺን አስቤ አላውቅም። ገባሽ? አንድም ቀን ማለት ነው። መቼም ቢሆን እንለያያለን ወይም የፈለገ ልንጨቃጨቅ እንችላለን፣ የፈለገ ልንጣላ እንችላለን። ግን ፍቺን አንድ ነገር መፍትሄ አድርጌ አስቤው ምንም ብዬ አላውቅም። ገባሽ? እኔም እኮ አስቤበት ወይም ደግሞ መፍትሄ ይሆናል ብዬ አስቤው አላውቅም ነበር ከዚህ በፊት። አሁን ነው ይህንን ነገር እንዳስባት ያደረገኝ። ምክንያቱም ያለሁበትን ሁኔታ እያየህ ካልተረዳኸኝ ነገ በምን አይነት መንገድ ልትረዳኝ ትችላለህ? ገባ አይደለ? የመጨረሻ መፍትሄ የሚሆነው ይሄ ነገር ብቻ ነው። እኔ እናንተ መካከል በጣም ይሄ ነገር መፍትሄ ነው። አንደኛው አንቺ ያለሽበት ሁኔታ አለ። ጭራሽ ደግሞ ከእሱ ጋር ተለያይተሽ ተፈራርመሽ ማይሆን ነገር ሌላ ችግር ውስጥ ሌላ ጉዳት ውስጥ ነው። እንደዚህ አይነት ሁኔታ ውስጥም ሆኜ እኮ እሺ ቆይ አልገባኝ። በእንደዚህ አይነት ሁኔታ ውስጥ ሆኜ እኮ እኛ ብንሰጣት ኖሮ በፊት እንሰጣት ነበር። ግን ይኸውልህ አሁን ልብ የሰጣችኋት እኮ ብዙ ነገር አሳያችሁ ነው። ዛሬም ላይ ልብ እየሰጣችሁት ያላችሁት እናንተ ናችሁ ማለት ነው። እንደፈለግ ወይ እንዴት ነው የምትረዳው? ቆይ አንተ ህይወቴ ሰው የሚኖርልኝ ነው እንዴ የሚመስልህ? እኔን የሚመራኝ ሰው ነው እንዴ የሚመስልህ? ይኸውልህ ታውቀኛለህ፣ እኔ ግርግር ወይ ሁኔታ የምፈልግ
ሰው አይደለሁም። ራሴ ወስኜ ያሰብኩትን ነገር ነው የማደርገው። ትናንትና ቀደድኩ አይደለ? ዛሬ ድጋሚ አጽፌ አልመጣም ነበረ። በቃ ምክንያቱም ፍላጎቱ የኔ ስለሆነ ነው ዛሬ በድጋሚ እንደዚህ ለማድረግ የሞከርኩት። አልተረዳኸኝም? ስለዚህ አንተ ይኸውልህ መልካሙን ነገር እያሰብን ምናምን እያልክ እኔ መልካሙን ትናንትና ያሳለፍኩትን ነገር እያሰብኩኝ ዛሬን መግደል ዛሬን መጉዳት አልፈልግም። መልካሙን ነገር አስቤ በጥሩ መንገድ ብንቀጥል ጥሩ ነበረ። ግን እኔ አንተ እንደዚህ ሁኔታ ውስጥ ሆኜ ያላሰብክልኝ ነገ ታስብልኛለህ ብዬ ራሴን ማታለል አልፈልግም። ዛሬ ያልተስተካከለ ነገር ገባ? ስለዚህ አሁን እኔ ክርክሩን ለምን እናበዛዋለን? ጭቅጭቁን ለምን እናበዛዋለን? መረጋጋት ትፈልጊያለሽ፣ ብዙ ነገር ትፈልጊያለሽ፣ ፋሚሊሽ ለመሄድ ትፈልጊያለሽ። በማንኛውም ነገር እኛ ከጎንሽ ነው። ግን ፍቺ የሚባለው ነገር ደግሞ አያስፈልግም። እኔ ፋሚሊም ጋር ሄድኩኝም አልሄድኩኝም እኔ ከመረጋጋት ወደኋላ አላልኩም። በጣም ተረጋግቼ እንደዚህ አይነት ውሳኔ ውስጥ የገባሁት በጣም ተረጋግቼ። በነገር ላይ ሰው አያስፈልግም። አንተ ለራስህ ለማሰብ ወይም ደግሞ ታይም ለመውሰድ ብቻህን ነው መሆን ያለብህ እንጂ ሰው ምናምን ይሄ የሰው ከበባ አያስፈልግም። ምክንያቱም ሁሉም የራሱን ሀሳብ እየመጣ ነው የሚመግብህ፣ ኢንፍሉዌንስ የሚያደርግብህ። አንተ ግን ከራስህ ጋር ሆነ የራስህን ታይም ወስደህ ስታስብ በጣም ትክክለኛ ወደሆነ ውሳኔ ነው የምትደርሰው። ስለዚህ እኔ ከራሴ ጋር ጊዜ ወስጄ በጣም እንዲህ ረጅም ጊዜ እኮ ብቻዬን ሆኜ በጣም ብዙ ያሳለፍኳቸው ነገሮች አሉ። ስለዚህ ያ ነገር ነው እኔን ወደ እንደዚህ አይነት ውሳኔ እንድገባ ያደረገኝ እንጂ የማንም ወሬ የማንም ሆይታ ወይም እገዛ አይደለም። የራሴ ውሳኔ ነው፣ የራሴ ፍላጎት ነው። ስለዚህ አሁን ስቼ ወረቀት ላይ ብቻ ፈረምልኝ እና አንከራ በቃ በሰላም እንዲፈታ ከሆነ ስንት ነገር ያደረጉት እዚች ጋር በዚች ደቂቃ ብቻ በመፈራረም ደቂቃ ብቻ እኮ አይደለም፣ ይሄ ወር ሙሉ የጸብ ነው። ምንም ብዙ በቃ እንደዚህ ሆና ደግሞ ሰላም ያልመጣ ኧረ በደንብ አለ። ችግር አለው አባቴ ነው ይኸው ይመጣል፣ ያገኘዋል። ይኸውልህ ስማኝማ ምን አለ መሰለህ እኔ እና እሱ እንጂ የተለያየ ነው። ጭራሽ ልጁንም አያገኝም እኔንም አያገኝም። ችግር ማድረግ አለ ግዴታው ነው፣ ግዴታዬ ነው። ሰማኸኝ? ግዴታዬ ነው፣ ግዴታ ወድጄው ፈልጌዋለሁ። ግዴታዬ ስለሆነ ግዴታው ስለሆነ ያደርጋታል። ሁሉንም ነገር አደርጋለሁ፣ ያደርጋል። በቃ ስለዚህ ለዚህ አይነት መልስ የሚጠፋ ነገር አለ። በጣም ከራሴ ጋር እንደዚህ አይነት ሁኔታ ውስጥ ሆኜ ብቻዬን ሆኜ ያሰብኩበት ጊዜ የትም የለም። ለየትኛው ሁኔታ እንደዚህ ተጨነቄ ያደረገች በጣም ያሰብኩበት ኮና ከራቸዋለ ደግሞ ትክክል ነኝ። ስለዚህ አሁን ማለት ነው ከኔ እንትን የግድ መስጠት አለብኝ። ህግን ያዘኝ። ስለዚህ ይሄንን ያዘውና ወደ ህግ መሄድ ካለብን እንሄዳለን። ፈርም መሄድ ካለብን እንገናኛለን። አመሰግናለሁ። በቃ ጥሩ እኔ ጋር መቀመጥ አይችልም። እኔ አይደለሁም ይኸውልህ፣ እኔ ህግ እስከተባለ ድረስ መቀመጥ የለበትም። አድርሺ እስከተባልኩ ድረስ ግዴታዬ ነው፣ ማድረስ አለብኝ። አስቦበትም ቢሆን ችግር የለውም። እስከ ነገ ነው አይደለ?
ኖርማል ነው። ነገ ነው መቅረብ ያለባችሁ ተብለናል። ስለዚህ እሱም እስከ ነገ ድረስ እንትን ይበለና ያስብበትና ነገ ተያይዘን መሄድ ካለብን እንሄዳለን። ከፈረመልኝ ደግሞ ሄጄ ክሴን አነሳለሁ ማለት ነው። በሰላም ያሳልፋችሁበት ፍቅራችሁ ቀልድ ፖሊስ ጣቢያ ሄዳችሁ የሆነ አይነት ቤት ሄዳችሁ ስትፋቱ ግን ህሊናሽ ራሱ ደስ ይለዋል። ምንም ማድረግ አልችልም። ይፋ ህሊናዬ ደስ እንዳይለው ብዬ ደስ እንዲለው ብዬ ጉዳቴን አክሰፕት ማድረግ ደግሞ አልፈልግም። እኔ ደግሞ አውቃለሁ ስንት ነገር እንዳሳልፋችሁ። ግጭት ዛሬ አዲስ አይደለም። ብዙ ነገር አብራችሁ ያሳልፋችሁ ሰዎች ናችሁ። ብዙ